ነን፣ ተከታዮች ነን። ሁለቱንም ነው የምንወደው። አንድ እንዲሆኑልን እንፈልጋለን። ተስፋም አለን፣ ትልቅ ተስፋ የሚያጓጓን እንደሚያበጣበጠንም ሁለቱ አንድ እንዲሆኑልን ነው አይደል እንዴ? በዚህ በጥፊ መታው፣ በዚህ በጥፊ በመታችበት እጇ ስታጎርሰው፣ ይሄ ነው ፍቅር? ለፍቅር የሚከፈለው መስዋዕት ይሄ ነው? መውደድ ማለት ይሄ ነው? አንተ ታስቡ ትሰማናለህ? አንተ እርግጠኛ ነኝ ትሰማናለህ። አንተ ነህ የምልህ ራሱ ምንም አልጠራም። አናደኛል። ለሃይሚ እንደውም አልፈልግህም አላለችም። አስተካክል ነው ያለችው እኮ አስተካክል። ጀስት ማስተካከል እንዴ ምን አስቸኮለ? ለዛ ነው ለካ በቃ መለየት ነው የምትፈልገው። እሺ ከኔ ጋር አትፈልጊም፣ ከኔ ጋር አትፈልጊም እያልክ እያጣደፍክ የምትጠይቃት ለዚህ ፈልገህ ነበረ። ይሄን እያስተካከላችሁ ነበረ። ደግሞ ፍጹም ብቻ አለም ያለበት እዚህ እጅ ላይ ፍጹምም የስራህን መድኃኒዓለም ይሰጣል። እኔ አልረገምም። ለምን ነገ ጧት የእጅን ስለምታገኝ የሃይሚ ስንት ነገር አድርጋለች። ማረም ቆይ አንዴ በእናትሽ እሺ፣ ለወዳለ ጨርስ። ቆይ ፉሴ ምንም አላደረገም። ባለቤቱ ፈልጎ ነው እኮ ልጨርስ ነው። ጨርሺ እኮ እሺ፣ አስጨርሽኛ። እሺ ቁልፉንም ባለፈው ፊት ለፊታችን መጣ። ድራማ ሰራ። ቁልፉን ወረወርክ፣ አምጣልከው። ቁልፉንም ሰጠኸዋል። እርግጠኛ ነኝ መልሰህ ሰጠኸው ነው። በቀደም ሁልጊዜ አንተ ቤት ነው የሚኖረው አይደል? እሱ ከአንተ ጋር ነው አይደል? ያንተ ይሄ ምን ልበለው፣ ምን ብዬ ልበለው? እሱ ጌታ ወይ እኔ ሴት ነኝ፣ ያን ቃት መጠቀም አልፈልግም። እና ይሄንን ነገር አስተካክለ ጨርሰህ ድራማ አትጫወት። ሃይሚ ክርስቶስን እንደ ሃይሚ እንቁ ሴት እንደ ሃይሚ ግርማ ሞገስህ። ሃይሚ እኮ ማለት ለአንተ ግርማ ሞገስህ፣ እንቁህ፣ ሁሉ ነገርህ ናት። እናትህ፣ እህትህ ስትታመም ተንሰፍስፋልህ፣ አልቅሳልህ፣ እቅፍ አድርጋ የምትፈልገውን በቪዲዮ እያየን ነው እንዴት እንደምትሆንልህ። ያ ነገር የረሳሃል። ቢያንስ 2 ዓመት ካወደድካት ካፈቀድካት ብዙ መስዋዕት የከፈለችልሽ በአንድ ቀን እንደዚህ በአንድ ቀን ካድ። ይሄ እኮ ክህደት ነው። የይሁድነት እኮ ነው። ይሁዳን ማለት ነው። ይቺ ልጅ ደግሞ ቤትን ረግጣ መግባት የለባትም ነበረ። ይቺ ቆሻሻ ሴት ሃይሚን አፍሰሳ ደሟን ያፈሰሰች ሴት ደግማ ቤት ውስጥ መግባት የለበትም ነበር። ማስገባትም የለበትም ነበር። በእሷ እጅ ራሱ መጉረስ የለበትም ነበር። እንዴ ደፋር ነህ አንተ ራስህ። ይሄ ሆን ብለህ አዘጋጅተህ ምንድን ያለችህ ስትሄድ ልጅቷ፣ እኔ ቪዲዮዎቹን አላየሁም ነበረ። ዝም ብዬ ሆን ብዬ ገብቼ ነው ያየሁት። መጨረሻውን ያየሁት ደግሞ ሙሉን ያላየሁትም። ምንድን ያልከ በኋላ ተመልሼ እመጣለሁ አለች። ተመልሳ ስትመጣ እንጆ ልታረግ ነው ከሷ ጋር ድራማ ሲያልቅ እዚህ ፊልሙ ሲያልቅ ማለት ነው። አንተ ነህ ለሃይሚ ያለ ፍቅር እኮ ብዙ መስዋዕት። እስኪ ከዊና ተማር። ዊና ከወንድሞቿ ጋር መስዋዕት ከፍሏል። ወንድሞቿ ቤት ሄዶ ቤተሰቦቿ ጋር ሄዶ መስዋዕት ከፍሏል ለፍቅር ብሎ። ለምን ብዙ ዓመት ያሳለፉትን ፍቅር ላለማጣት ለይወርዲ ማለት ነው። እስኪ ብዙ መስዋዕት ክፈል። ይሄን መስዋዕትነት ለሃይሚ ወይስ ምንድነው? መንገድን አስተካክል ለምልህ ልቦና ይስጥህ እግዚአብሔርን እመነኝ። እንደ ሃይሚ አይነት ሴት መቼም አታገኝም። ብትችል እግዚአብሔር ልቦና ሰጥቶ እዛ ሃይሚ ራሱ ይቅር አድርጋለህ ከተመለስክ ራሱ ልቦና ሰጥቶ ይቅርታ ብለህ ትመለሳለህ። አለበለዚያ ግን እግዚአብሔር ልቦና ይስጥህ። የእኛን አንጀት እንዲስብር እንዳረከው መድኃኒዓለምን መንገድን ያስተካክልልህ ነው። እናንተም ይቅርታ ስላቋረጥኳችሁ። ግን ይሄ ምግብ ስትበላ ምን ትዝ እንዳለኝ ታውቃለህ? በዚህ እጇ ስትጎርስ ምን ትዝ እንዳለኝ የሃይሚ ጥፊ ነው ትዝ ያለኝ። የመታቻት ደሞ ያፈሰሰችባት። ግን እግዚአብሔር ኃያል ነው። እመነኝ፣ ዋጋ ትከፍልባታለህ። በዚህ ዋጋ አንተ ሲጀመር ኦዲየንስ ከናቀ ቆይተሃል። ለኦዲየንስ ክብር ቢኖራችሁ ይሄ ቪዲዮ የተጫነው በአንተ ቤት ነው። ለኦዲየንስ ክብር ቢኖርህ በቤትህ አታሱ አታስጭነውም ነበረ። ሲጀመር በቤትህ አታስጭነውም ነበረ። ፈልገውን ያስጫንከው ባትፈልገው አታስጭነውም ነበረ። ይሄን ቪዲዮ ፈልገን ያስጫንከው። እሺ አስመሳይ ባለጌ ቅሌታ ሰብስቦ ዝባ ላይ ያርግ ነበር። አስመሳይ ነው። ገደል ይግቡ። እውነቴ ነው። ኋላ ዝባ ላይ ከትት ነበር። አይሰማም እኮ ድምፅሽ። ምንድነው? ወደ ጉድጓድ ነው ድምፅሽ። ቤትዬ ድምፅሽ አይሰማም። አዎ አስተካክል። እኔ ያልኩት ያለሁት ቡሩኬ ሳይፈልግ ስለፈለገ ነው። ሙጉ ጋላይ ከትት ነበረ። ሃይሚ ቢወዱ ኑሮ አለስ ሰራው ሃይሚ እንደተጠላ ማንም ነው የማይጠላት ጠላት ነው እንጂ እሷን ማንም አይጠላት። ላ ተናጥራ ወሰረ ከልቡ አይደለም። ገደል ይግባ ነው። ልክ ነው። ዛሬ ማርያም ተናደዱ። ፈጣሪ አለ። እኛ ደግሞ ቻናላቸው አምጥታችሁ ሁሉ ሰብስክራይብ አንሱ። እውነቴን ነው ማርያም። ማንም አስመስሎ ሃይሚ ለስራ ነው የሚፈልጋ ነበረው። ልጅቷ ደግሞ ለስራ ነው የምትፈልገን ነበረ እያሉ እያዋረዱ እኮ ነበረ። እኛም ቻናላቸው አምጥተን ማለት ነው
ስራቸው አሳያቸው። ለማንም መስመስ ጥሩ አይደለም። እውነቴን ነው ማለት። በነገራችን ላይ እኮ ልጅቷም ተናገራለች እኮ አንተና እሷ ምንም አንቺና እሱ ምንም እንደሌላችሁ አውቃለሁ ስትል ነበር። ይችኛዋም ያችኛዋም ብላለች። ይቺ ልጅ እኮ የመታቻት ጊዜ ምን አለ ስሜቴ ከጊዜ በኋላ ስሜቴ ሊቀየር ይችላል ብሏታል። ወደ እሷ እንደሚቀየር ኤግዛክትሊ ቴንኪዩ አመሰግናለሁ። እንደዚህ ብሏል። አዎ ከዚህ በፊትም እሷ በሙሉ ኮንፊደንስ ከእሷ ጋር ምንም ነገር እንደሌለ ከእሱ ጋር ምንም ነገር እንደሌለ አውቃለሁ ብላለች። ከእሷ ጋር ምንም እንደሌለ አውቃለሁ ብሩኬ ብላለች። ማስጠንቀቂያም ሰጠዋለች ከዚህ በፊትም። ስለዚህ በቃ ያዘችው ነበር። ኧረ ብሩክ ዊ ትናንትና ለካ ሆን ብለህ የመጣኸው ያንን ነገር ያደረግከው ልትወስን ወሰንኩ ያሰብከው ልታስተካክል ነበር። ተሳክቶልሃል ግን እግዚአብሔርን በቃ ዛሬ ተቀይሯል። ወይኔ ተቀጥቷል። ትላለች አውራው ተጫወቱ። እኔ የምላችሁ ሰላም አላችሁ። እያወራችሁ ስለሆነ ነው ጸጥ ያልኩት። እንዴት ናችሁ? እንዴት አመሻችሁ? ሰላምታ ነው መቼስ የሚቀርመው እንግዲህ ሰላም ባይኖርም። እኔ ግን ካጠፋው ይቅርታ አድርጉልኝ። እኮ ማለት ነው። የዛሬ ቪዲዮ ላይ ያየሁት ነገር ፍጹም ነው ጥፋተኛ ነው በእኔ አስተሳሰብ። እንዴት ነው ፍጹም እንደዚህ የሚያደርገው? አናንዬ ይቅርታ እሺ፣ እህቴ ይቅርታ ነው የምልሽ። ይቅርታ እሺ፣ ምንም አላረግሽኝ። በቃ ይቅርታ። አትጠመጂ፣ በሰው ፊት በየዋነሽ ሊያቅሻለሁ። አትጠመጂ ያልኩት ምንም አይደለም። ሳሚልኝ እኔም ትላንትና እኔና አንቺ ባለመግባባት ነው ስላልገባሽ ነው ያልነውና ይቅርታ ካጠፋሁኝ እሺ፣ ይቅርታ ስላልጠየቅኩሽ እኔ በጣም ጨንቆኝ ነው ያደርኩት። እኔ አልወድም ከሰው ተጣጣ ማለት እኔ በቃ ማለት ትናንት ለተናገርኳችሁ ነገር ክፋትም ኖሮ አይደለም። እኔ ግን እውነት መስሎኝ እንዳይለያዩ ብዬ ነበረ። እኔ እኮ ብያለሁ ሳሚልኝ፣ አንቺ ብቻ አይደለሽም። እኔም ስላልተረዳሽ ነው እኛ ያወራነው። ደግሞ አሁንም እኔ ይኸውላችሁ አዳምጡኝ። እኔ ሀረብ አውጥቶ ሲጥለኝ በእነሱ የተነሳ መልካም ጌታ የባረካቸው ፈራሃ እግዚአብሔርን የሚፈሩ የፈጣሪን ስራ የሚፈሩ ነገ ለኛስ ምን ይሆናል ብለው ለኔ የወደቁ የተነሱ ብዙ ውስጥ ለውስጥ እየሄደችም ሳሚልኝ እንዲሆነች ሳሚልኝ እኮ እንደዚህ ሆነች ብላ እኔ እዚህ ጋር እህቴ ሐናንዬ እኔ መቼም አንቺን አላስቀይምሽ። መቼም ይሄው የምወደው በስደት ላይ ያጣሁት ልጄ ከሱ በልጠውብኝ አይደለም፣ ግን የሱ ማስረሻ ናቸው ብዬ ነበር። እኔ ግን ይሄው እግዚአብሔር ምስክሬ ነው። ይሄው እውነቱን ስነግራችሁ ማለት ነው። እኔ ካንጀቴ ካለቀስኩ እኔ የምወደውን ሰው እንኳን አጣለሁ አይደለም ይሄን። እኔ ግን ትናንትና ተለያዩ በቃ ብዬ የሰው መሳቂያም ሆኜ የሚዲያም መሳቂያ ሆኜ